የዛሬን ቪዲዮ ካላያችሁ በእውነት ነው የምላችሁ መቼም እንደዚህ አይነት ቪዲዮ በህይወታችሁ ውስጥ አታዩ፣ ትጸጸቱበታላችሁ። ሰላም ቤተሰቦች ሁሉ መልካም። ሰላም ወንድሜ እንዴት ነው? በእውነት ነው ምነግርህ የዛሬን ቪዲዮ ካለፈ በቃ አላውቅም። ዛሬ የምናነሳው ስለ ኢምፔረር ፔንጉዊን ስለሚባል እንስሳ ነው። የእውነት ነው ምነግርህ በቃ የአባትነት ጥግ ጠርዝን የሚያሳይ ነው። ፔንጉዊኖች ወደ አንታርክቲካ አካባቢ የሚኖሩ እንስሳዎች ናቸው እና ፔንጉዊኖች ከ1 ሜትር እስከ 1 ሜትር ከ10 አካባቢ ይሆናል ቁመታቸው። አንታርክቲካ አካባቢ ነው የሚገኙት እና የርቢ ጊዜያቸው ሲደርስ በረድፍ ነው ወደ እንቁላሉን ወደሚጥሉበት ቦታ የሚመጡት። ባልና ሚስት እየሆኑ ተመሳሳይ ወቅት ነው እንቁላላቸውን የሚጥሉት። የሚገርማችሁ ተፈጥሮ ነው ያላቸው። አንድ ጊዜ የሚጥሉት አንድ እንቁላል ብቻ ነው። ያንን አንድ እንቁላል ትጥልና ሴቷ ቀለቧን ፍለጋ ወደ 130 ኪሎ ሜትር ትጓዛለች። በሺዎች ነው የሚኖሩት፣ በሺዎች ነው ሴቶቹ ለወንዶቹ እንቁላላቸውን ሰጥተው የሚሄዱት። እነዚህ ወንድ አባት ፔንጉዊኖች እንቁላሉን ይረከቡና እንደጣለች ነው የሚረከቡት። በሁለት እግራቸው መሃል እንደዚህ ይዙትና በደረታቸው ላይ እንዲህ ይቆማሉ። ፔንጉዊን እንደ ሰው ነው፣ በሁለት እግር ነው ብዙ ጊዜ የሚሄዱት። አልፎ አልፎ ነው እንደዚህ የሚደፉት። እንቁላሉን እንደዚህ ይዞ ቦታው በጣም ቀዝቃዛ ነው፣ አንታርክቲካ ነው ብያቸዋለሁ። -62 ዲግሪ ሴልሺየስ ነው ቅዝቃዜው። ለማሰብ በጣም የሚከብድ ማለት ነው። ንፋስ በዛ ላይ በሰዓት 160 ኪሎ ሜትር የሚነፍስ ንፋስ ደግሞ አለ። ዋው! የሚገርም መስዋዕትነት የሚከፈልበት ቦታ ነው። በሺዎች ናቸው ወንዶቹ እንቁላላቸውን ሁሉም ይዘው እንደዚህ ታቅፈው ለ65 ቀናት በፍጹም አይበሉም፣ አይጠጡም። ለማመን አይከብድም። ፎሎ እያደረጋችሁ ቤተሰቦች ምንድነው እንደዚህ አይነት ነገር እኮ ፎሎ እየተደረገ ነው። ለሌላውም ሼር እያደረጋችሁ ኮፒ ሊንክ በጣም አብዙ። ይገርማል። ለ65 ቀናቶች ምንም ነገር ሳይበላ እንቁላሉን ይዞ ነገር ግን ዳርና ዳር ጫፍና ጫፍ በረድፍ ነው እንደሚቀመጡት። በብዙ ሺዎች ነው የሚቀመጡት። እንደው ቤተሰቦቼ ዶክመንታሪውን ፈልጉና እዩት። የእውነት ይሄን ለማውራት እኔ ስንት ቀን ከራሴ ጋር እንደታገልኩ እኔ ነኝ የማውቀው። አሁን እኛም ወላጅ ነን እንላለን፣ እኛም ለልጆቻችን ዋጋ እንከፍላለን እንላለን። ዋው! ፔንጉዊን አንደኛ። ከዛ 65 ቀን በዛ ሂደቱ ሲሆን ዳር ያሉት በቀዛው ብቻ ነው እንደዛው እንቁላላቸው እንደታቀፉ ቦታ ይቀያየራሉ እርስ በርስ። በሺህ የሚቆጠሩ ወንዶች ናቸው ያሉት የልጆቻቸውን የሚጠብቁ ማለት ነው። ሲበርደው ዳር የነበረው መሃል የነበረው ዳር ብቻ ነው የሚሆኑት። ነው በቃ ሰልፍ ሰርተው ነው የሚቆሙት በብዙ ረድፍ። ከዛ ከ65 ቀን በኋላ ጫጩት ይፈለፈላል። ምክንያቱም ያን ጊዜ ድረስ እኮ እንደዚህ እንዳሞከው ነው። ትንሽ ቅዝቃዜ ካገኘው እንቁላሉ ተበላሸ ማለት ነው። የግድ መስዋዕትነት ከፍሎ ነው የሚጠብቀው። ከ65 ቀን በኋላ ይወለድና ጫጩቱን በአንድ ጊዜ ጫጩቱን ቢለቀው አሁንም ያቅዝቃዜ ይገለዋል። እዛው እንደያዘው በጣም ገራሚው ነገር ደግሞ ልጁ ነገ ሲወለድ የሚያበላው ለተወሰነ ጊዜ እናትየው እስክትመጣ ድረስ የሚያበላው ነገር በውስጥ በኩል እንደዚህ ይዞ የሚቆየው ነገር አለ በጉሮሮ ውስጥ። እሱን ያስመልስና ልጁን እሱን እያበላ ይጠብቃል። ዋው አባትነት! ከዛ እናትየው ደግሞ እንደሄደችበት እንደገና ይመጣሉ በረድፍ። እንደው የተፈጥሮ ነገር ግን አይገርምም? እንዴት እንደሚገባቸው ይሄ ቴሌፓዚ በመሃላቸው አለ መሰለኝ። አይሩ ነው የሚወለዱበትን ጊዜ አውቀው
ተርሙን ጠብቃ ደግሞ ይመጣሉ። እንደዛው በሰልፍ እናቶች ልጆቻቸውን አያውቋቸውም። ነገር ግን የባሎቻቸውን ድምጽ ስለሚያውቁ ባሎቻቸውን እሷ መጀመሪያ የሆነ ድምጽ ታሰማለች። እንግዲህ ሺዎች ነው፣ በሺዎች መካከል ነው የምትፈልገው። ሴቶቹም ሺዎች ናቸው፣ ወንዶቹም ሺዎች ናቸው። በዛ ውስጥ በድምጽ ነው ትፈልጓለች። እሱ የሆነ ቦታ የሷን ድምጽ ሲሰማ እዚህ ነኝ አይነት ነገር ይላል። ከዛ ትመጣና እናትየው ደግሞ ልጇን ትረከቧለች። ከዛ ስሱስ በጣም ደግሞ እኮ አንጀትን የሚበላው ለእናቱ ብቻ ሰጥቶ እሱ ምግቡን መፈለግ አለበት። ውድ ተመልካቾች ከ45 እስከ 50 ከመቶ ይቀንሳል ክብደቱ፣ ግማሽ ይቀንሳል። በዛ 65 ጊዜ ውስጥ ቆሞ ያለመተኛት ባሳለፈው ጊዜ ውስጥ እስከ 50% የሰውነቱን ክብደት ይቀንሳል። ከዛ ደግሞ እንደዛም ሆኖ ለመሄድ አንጀቱ አይችልም። ልጁ ነገ ሲመጣ እንዲያስታውሰው ምን እንደሚያደርግ ታውቃለህ? እየሄደ እየተሽከረከረው ድምጹን ያሰማዋል። አባትየው ለዚህ ለጩጭው ለትንሹ ለግልገሉ ምንድነው ለጫጩቱ ይሄዳል። እዛ ጋር ትንሽ ሄድና ይመለሳል። በቃ አንጀቱ አይችልም። ያሰማዋል። ሴቭ አድርጎታል ብሎ ያሰበ ጊዜ እየደበረው በቃ ጥሎ እሱ ደግሞ እንትኑን ፍለጋ ይሄዳል። እነሱ የሚበሉት ክሪል የሚባሉት ነገሮች ናቸው። ያ ብሉ ዌሉ እንደሚበላው አይነት ነገር ነው። ባህር ውስጥ ወደ 500 ሜትር ድረስ ጠልቀው ለ8 ደቂቃ ያህል መቆየት ይችላሉ። የሚገርምህ ነገር ከዛ ባልና ሚስቶቹ እሱም ደግሞ በልቶ እንደዚሁ ሲመጣ ልጁ እስከዛ ድረስ ከፍ ብሎ እንትላል። መቼ እንደሆነ ተቀደ ራሱን ችሎ ወጣ የሚባለው ወደ ባህር ውስጥ መጥለቅልቅ ሲጀምር ቻው በቃ ዛጋ የራሱን ህይወት ይመሰርታል ማለት ነው። እንደዚህ አይነት ወላጅ አለ አሁን ሰው ሆኖ ለ65 ቀን ሳይበላ እንደው ተፈጥሮ ግን አይገርምም? እንደሚመቻችሁ ተስፋ አድርጋለሁ። ብዙ ሰው ጋር እንዲደርስ ይሄ ቪዲዮ ፕሊስ ፎሎ እያረጋችሁ ሼር እያረጋችሁ ላይክ እያረጋችሁ እስቲ ደግሞ አስተያየታችሁን ኮሜንትም ላይ አስቀምጡልኝ። አመሰግናለሁ።